ጋይስ እንዴት ናችሁ? እስቲ ዛሬ ስለዚህ እድለኛ ካፕቴን ትንሽ ነገር ልበላችሁ። ያው ካፕቴን ቲሞቲ የሚታወቀው የብሪቲሽ ኤርዌይስ ንብረት የሆነውን አውሮፕላን ከበርሚንግሃም ወደ ማላጋ በማብረር ላይ በነበረ ሰዓት ኦልሞስት 17300 ጫማ ከፍታ ላይ እያሉ በሱ በኩል በግራ በኩል የነበረው የኮክፒቱ መስታወት በአንዳንድ ቴክኒካል ችግሮች ምክንያት ይገነጠልና ይወድቃል ማለት ነው። በዛ አጋጣሚ በከፍተኛ ንፋስ ተስቦ ካፕቴን ወደ ውጭ ይወጣል በምታዩት መልኩ እና ኦልሞስት ግማሽ ቦዲው ከአውሮፕላኑ ውጭ ነበር ሲበር የነበረው። በጣም ሪስክ ነው ባይዘ አውሮፕላኑ ውስጥ ምንም አይነት ነፋስ መግባት ለአውሮፕላኑ ከፍተኛ የሆነ አደጋ የመፍጠር ቻንሱ ከፍ ይላል እና በምታዩት መልኩ ካፕቴኑ ኦልሞስት በ17300 ከፍታ ላይ 20 ደቂቃ አካባቢ ውጭ ሆኖ በሯል ማለት ነው። እና ያው ሊተርፍ የሚቻለው የመጀመሪያው እግሩ ከታች ከወገቡ በታች የነበረውን ፓርት የአውሮፕላኑ ዘንግ ወይም ደግሞ መሪው ስለያዘውና የበረራ አስተናጋጁ ደግሞ በፍጥነት መጥቶ እግሩን ጥብቅ አድርጎ በመያዙ በምታዩት መልኩ ያው ህይወቱ ሊተርፍ ችሏል ማለት ነው። እና ረዳት አብራሪውም ደግሞ አውሮፕላኑን በአቅራቢያ ወደሚገኘው ወደ ሳውዛምፕተን ኤርፖርት በመውሰድ በሰላም አሳርፎታል። በዚህ አጋጣሚ ያው ህይወቱ ሊተርፍ ችሏል ማለት ነው። ኦልሞስት የእሱ ብቻ ሳይሆን ደግሞ በአጠቃላይ የ81 መንገደኛና 6 ክሩ ነበሩ። የሁሉንም ህይወት ያው ፈጣሪ ብሎ ታድጓል ማለት ነው። እና የሚገርም እና አስደናቂ የሚባል አጋጣሚ ነው። እንዲህ አይነት ደግሞ አቪዬሽን ኮንተንቶች ደግሞ ከፈለጋችሁ ፎሎ አድርጉኝ። ይመቻችሁ።